እንዴት ናችሁ? ዛሬ እንግዲህ በቀጣይ ቪዲዮ ተገናኝተናል። ዛሬ ደግሞ በብሸት አንድ ቪዲዮ ላሳያችሁ ነው። እስኪ ጋይስ ተከታተሉኝ። ዛሬ ደግሞ ጋይሶች እንግዲህ እንደማሳያችሁ ዛሬ በማታ ነው። ዛሬ 4 ኪሎ ገብተን እናሳያችሁ። እንግዲህ እስኪ ተከታተሉን ጋይሶች። ዛሬ ቪዲዮአችን እስኪ 4 ኪሎ በማታው እናደርጋለን። ደግሞ እስኪ ቀጣይ ቪዲዮ እንከታተለው ጋይሶች። እንግዲህ አሁን እንደምታዩት 4 ኪሎ የምንገኘው ዛሬ። እስኪ 4 ኪሎ የማታ ጉዞ እየሄድን ያለ ነው። ተከታተሉ። እንግዲህ ጋይሶች ያው 4 ኪሎ እየሄድን ነው፣ ወደ አደባባይ እየሄድን ነው። እስኪ እንከታተለው 4 ኪሎ እንግዲህ ዛሬ በውስጧ ደግሞ ህዝብ ዛሬ ምን አላት የሚለው እንየው። እንግዲህ እየሄድን ነው 4 ኪሎ በብዛት ህዝብ አላት። ያው እንግዲህ ከተማው በጣም ዛሬ 4 ኪሎ አምሮባታል። ለምሸት ያው ዳመናም ከመና አንጻራ መብራቷ በጣም የሚያምር ቦታ ነው ያላት። እንግዲህ እስኪ እንየው ታያችኋል። እና ጋይሶች እዛ የምታዩት በቃ በጣም የሚገርም ቦታ ነው። እስኪ በጣም የሚያምር ቦታው ጽራቱ ራሱ አለው። ደስ የሚል ቦታ ነው። ቦታው የሚያምር ነው የምታዩት። እዚህ ጋር የምናየው ቦታ እንግዲህ በጣም አሪፍ ቦታ ነው። ዛሬ እስኪ ተከታተሉ፣ እናሳያችሁ። አሪፍ ቦታ ይሆናል። እስኪ እንከታተለው። እየሄድን ነው። ወደ ቦታው እየሄድን ነው። እንግዲህ ታውቁታላችሁ። ይሄን ሰፈር ያው ወደዛ ቦታ እየገባ ነው። ወደ የሚያምረው ቦታ እየሄድን ነው። ያው ቦታው መናፈሻ አለው። በጣም የሚገርም ቦታ ነው። እስኪ እየሄድን ነው። ተከታተሉ። እዚህ ጋር እንግዲህ በጣም የሚገርም በርገር እና አለ እዚህ ጋር። እስኪ ገብተን የምናሳያችሁና በርገሩ ሰው ወረፋ ነው፣ ግን በጣም ወረፋ ነው። በቀጣይ ቪዲዮ አሳያችኋለሁ። በጣም ተወዳጅ ነው በርገር አላችሁ ከዚህ ጋር ዋው በርገር ተብሎ የሚጠራው በጣም ተወዳጅ ያላችሁ። በቀጣይ ቪዲዮ አሳያችኋለሁ ጋይሶች። እንግዲህ ያው የምታዩት እዚህ ጋር ቡቲክ አለ። በጣም የሚገርም ቡቲክ አለ፣ ታምራዊ የሆነ ቡቲክ እና ጋይሶች ያው እንዳሳያችሁ እንግዲህ ያው በጣም የሚገርም ቡቲክ ነው ያለው። እየተሻገርን ነው እናሳያችኋለን። ተሻገርን ደግሞ ማለት ነው በመሻገሪያ ውስጥ ነው እየሄድን ያለ ነው። እስኪ እናሳያችኋለን። ተሻገረን መዝናኛ ቦታውን እናሳያችኋለን። እስኪ አዲስ የተሰራው መዝናኛ ቦታ አለ። ይሄን ባይዘዋ ያው በቀጣይ አሳያችኋለሁ ቪዲዮዎቹ ላይ። ይሄን በውስጥ የሚሄደው መንገድ ነው። እስኪ እንከታተለው ነው። ወጣን አትሉም? ወጣ ነው እንግዲህ ወደዛ እየሄድን ያለ ነው። አሁን ደግሞ ጋይሶች እንግዲህ አደባባይ ነው፣ 4 ኪሎ አደባባይ ነው። እስኪ ይወት በጣም ታምራለች። እንግዲህ አምሮባታል በአደባባይ ከተማ ውስጥ ማለት ነው። ወደ ታይ ስወርድ ደግሞ እዚህ ጋር የሚታያችሁ በጣም የሚገርም ቦታ ነው። ወርታ እየሄድን ያው በማታ ትንሽ ይከብዳል፣ እንዳሳየዋችሁ በማታ ትንሽ ይከብዳል። ግን በቀጣይ ቪዲዮ ግን ማሳያችሁ በመኪና ላይ ሆነ እየሄድን ነው የቀረጻ የምናሳያችሁ። አሁን በማታ ስለሆነ ያው ታውቁታላችሁ ኢትዮጵያ ውስጥ ያለው ያው እኛም ጉዟችን በማታ ስለሚደክመን በቀጣይ ቪዲዮ ግን ወጥተን እናሳያችሁ። እየሄድን ያለነው ትላላችሁ ጋይሶች። እስኪ ቦታው ራሱ እንዴት እንደሚያምራ እንግዲህ አዲስ አበባ ላይ በማታ በጣም ጽድት ትላለች። እንግዲህ በጣም አሳምሮታል። ኮሪደር እንበለው ቦታ በጣም የሚገርም ቦታ ነው ያለው ጋይሶች። ጽድት ያለች ቦታ ናት። ያው እንደነገርኳችሁ ቦታው ዛ አምሮበታል። ያው እናሳያችኋለን ትላላችሁ። እንግዲህ እዚህ ጋር የምታያችሁ መኪና ፓርኪንግ ቦታ ነው። ይሄ በጣም ቦታው ራሱ ተደርድሮ ነው ያለው። ያለነው ቦታው ላይ እናሳያችኋለን እንግዲህ ከደረስን በኋላ ማለት ነው። ምንድን ነበር ያልኳችሁ? አሳያችኋለሁ ያልኳችሁ ለምንድን ነበረ? ካልተከለከለ በጣም የሚገርም መናፈሻ ነው ቦታው ራሱ። መናፈሻ በጣም ያምራል። ውብ የሆነ መናፈሻ ቦታ ነው። እስኪ እየሄድን ነው እንግዲህ አሁንም እየሄድን ያለን። ያው የእግር ጉዞ ይደክማል ትላላችሁ ጋይሶች። በጣም ይደክማል የእግር ጉዟችን ትንሽ። በማታ ነው ግን በቀን ቢሆን ችግር የለውም። ማታ ስለሆነ ያው ከሌ የሚባል ነገር ነው እና ፋሚሊዎች ያው እንግዲህ እየሄድን ነው አትልም? ጋይሶች እንግዲህ መናፈሻው ደረስን። የምታዩት እንግዲህ ይሄ መናፈሻው ነው። እዚህ ጋር ነው እንግዲህ መዝናናት የምትችሉትም እዚህ ጋር ሰዎች አሉ። በቃ እነሱ ጋር መዝናናት እንችላለን ትላላችሁ። እንግዲህ ደርሰናል ፋሚሊዎች። እንግዲህ እዚህ ጋር ቁጭ ል ነበረ። ያው ብቻዬን ቁጭ ማለት ያው ይደብራል ትላላችሁ። ያው እስኪ ከሰው ካገኘ ከአንድ ሰው ጋር አብረን ቁጭ እንላለን። እየዞርን ያለን እንግዲህ ትላላችሁ። ጽድቅ ያለ ቦታ ነው። እዩት እንግዲህ በጣም የሚያምር ቦታ ነው እዚህ ጋር ማለት ነው። እንግዲህ በዚህች መናፈሻ በተለይ ተማሪዎች የግቢ ተማሪዎች ምናምን ቤተ መጻሕፍቶች ከዚህ ጋር የሚያነቡበት ምናምን የሚያዩበት ስለሆነ በቃ ስለዚህ ከዚህ ጋር ደግሞ ከቺጋ ምናምን
ፋሚሊ ጋር ምናምን ለመጎብኘት በጣም የሚያምር ቦታ ነው። ቀጣይ ከቺኪ ጋር መጥቻ ያሳያችኋለሁ ቁጭ ብዬ አሁን ብቻዬን ስለሆንኩ ናትሉ። ቀጣይማ መጥቻ ያሳያችኋለሁ ከቺኪ ጋር ይሄ ቦታ መናፈሻ ማለት ነው አትሉ። ያው ቁጭ አንልም ግን ያው ሳይታናችን እንመለስ ብለን ነው። ቀጣይ ቁጭ ብለን እናሳያችኋለን። አሁን እንኳን ያው እንመለስ እና ያው ጋይስ በጣም የሚገርም ቦታ ነው። መብራቱ ራሱ የሚያምር ቦታ ነው። መብራቱ ራሱ ላይ ታይቷል እንዴት እንደሚያምር ማለት ነው። መብራቱ በጣም ደስ ይላል ራሱ ማለት ላይ ቦታው ግቢው ማለት ነው። ያው ብዙ ተማሪዎች ግቢዎች ናቸው እዚህ ጋር ቁጭ የሚሉበት እና ያምራል። በጣም የሚያምር ቦታ ነው። እና ፋሚሊዎች ቀጣይ መኪና ይዘን ታይናላችሁ። በቃ እንግዲህ በመኪና ላይ የር ነው እንግዲህ ወላ የምንሰራው ቪዲዮ የምናሳያችሁ። ያው አሁን ላይ ትንሽ እያስተካከል ነው። በቀጣይ ቪዲዮ ግን አሪፍ ነው ታያችኋለሁ። ተከታተሉ ብቻ እሺ። እናንተ እኛ ለማሳየት እናንተ ለማየት እንዳሰለችሁ። ሰብስክራይብ ግን እንዳይረሳ በማለት ገቡ አደራ። እና ጋይሶች ብዙዎቻችሁ ኮሜንት ላይ ስጠይቁኝ የነበሩት ማለት ነው ለምን አዲስ አበባን በማታ አታሳዩም ስትሉ የነበራችሁት ኮሜንት ላይ። ያው ዛሬ በማታ አዲስ አበባ እንግዲህ እየዞርን እያየናት ነው። ያው በማታ ነው እየጎበኘን ያየናችሁ። ያው በሰፊው ለእናንተ ልናሳይ ሞክረናል። ጋይሶች ተከታተሉ። እንግዲህ በሰፊው ነው የምናሳያችሁ ዛሬ ማለት ነው። የተነሳ ነው ማሳየት ነው እንግዲህ ሁላችሁም ሰብስክራይብ እንዳትረሱ። እና ጋይሶች ያው በማታ እያሳየናችሁ ነው ዛሬ የምንገኘው። ቦታውን በጣም የሚያምር ቦታ እና ጽድት ያለ ቦታ እና የሚገርም ቦታ ነው እያሳየናችሁ ያለ ነው። ይሄን ቦታው ጽድት ያለች ቦታ ናት። ያው እንግዲህ በማታ በጣም ብዙ ኮሜንት ላይ ያው በማታ መስራት አልፈለኩም ነበር፣ ግን ለእናንተ ጋይሶች ለፋሚሊዎች ያው እናንተ ለኔ ወዳችሁ ስለመጣችሁ እኔ ደግሞ እናንተን አክብሬ መስራት አለብኝ ብዬ ለማሳያችሁ ነገር ያው ጽድት እና ያው እያሳያችሁ ነው። በማታ ደግሞ ቀጣይ ደግሞ ትልቅ ቦታ እናሳያችኋለን። ግን ብዙዎቹ ላይ ኮሜንት ላይ ለምን ሀገር ወጣ አታሳየን ለምትሉት ቀጣይ ቪዲዮ ለማሳያችኋለን። ቀጣይ ሀገር ወጣን እናሳያችኋለን። አሁን ሀገራችን ላይ ሆነ የምናሳያችሁ ቪዲዮ ግን ኮሜንት ላይ ሁላችሁም አስተያየት ለምትሰጡት ነገር ኮሜንት ላይ ያስቀምጡልን ጋይሶች ማለት ነው። እንግዲህ ያው በምንሰራውም ያሳየናችሁ በቅርብ ከተማ ናት። ያው ብዙም ባትሆንም ማለት ከተማዋ እንግዲህ ያው ከተማ ናት። ቦታውም እንግዲህ 4 ኪሎ ተብላ የምትጠራው ቦታ ናት። ብዙዎች ቪዲዮም ሰራላችሁ በ4 ኪሎ ቦታ ላይ ናት። እና ሰላም ወዳትም ከተማ ደስ ትለኛለች ቦታ እና ፋሚሊዎቼ ማሳያችሁ እንግዲህ ይሄን ቦታ ነው። በጣም የሚያምር ቦታ ነው። ውብ የሆነ ቦታ ነው። ተወዳጅ ታያችኋል። እና ፋሚሊዎቼ ግን ሰብስክራይብ ተደረገልኝ አይደለም? ሰብስክራይብ አድርጉልኝ ጋይሶች። በጣም የገባችሁ ሰብስክራይብ ኮሜንት ላይ ጻፉልኝ። ምንም የተደረገ አይደለም፣ ዝም ብዬ ነው እየሰራ ያለው። ምንም ይሰራ አይደለም። እና ጋይሶች ምንም ሰብስክራይብ ተደረገልኝ አይደለም። ሁላችሁም እየገባችሁ እስኪ ሰብስክራይብ አድርጉልኝ። ምንም የምሰራው ቪዲዮ ቫይራል እየወጣ አይደለም። እየገባችሁ ሰብስክራይብ አድርጉልኝ፣ ቫይራልም አውጡልኝ። ምንም የምሰራው ነገር የተለቀልኝ አይደለም። ምንም እይታ እየመጣልኝ አይደለም። ግን እይታ ቫይራል እየወጣ አይደለም። ቫይራል ለማውጣት ለመሞከር ሞክሩ ጋይሶች። እንግዲህ ያው ቫይራል ለማውጣት ሞክሩ እናንተ ማለት ነው። ያው እኔን ሰብስክራይብ ለማሳደግ ሞክሩልኝ። ለእናንተ ለማሳየት ነው እንግዲህ እየጣርኩ ነው ጋይሶች። ያው በማሳያችሁ ነገር እንግዲህ ኮሜንት ላይ ሁላችሁም ተስፋ አደርጋለሁ እንድትሰጡ።
ጉዳይ ለሁለት ነው። ለደህንነታችሁ ጥንቃቄ ሲባል ከሁለታችሁ ታጠቀ የሚለው ምልክት እስኪጠፋ ድረስ እንደተቀመጣችሁ እንድትቆዩ እንጠይቃለን። ከላይ የሚገኙትን የሻንጣ ማስቀመጫ ሲከፍቱ ዕቃ እንዳይወድቅባችሁ እንድትጠነቀቁ እያስታውስን ከአውሮፕላን ከመውረዳችሁ በፊት ምንም ዕቃ አለመርሳታችሁን እንድታረጋግጡ ልናስታውሳችሁ እንወዳለን። ይህ የበረራ መስመር ቁጥር ኢቲ 141 የመጨረሻ መዳረሻ ስለሆነ መንገዶቻችን የሼባ ማይልስ ፕላቲኒየም እንዲሁም የስታር አላያንስ ጎልድ አባሎቻችን በሙሉ የስታር አላያንስ አባል በሆነው በኢትዮጵያ አየር መንገድ በአውሮፕላኑ ዋና አብራሪ በካፕቴን እስጢፋኖስ እና